አደረገች ስለዚህ 10 ሜትር ያለን እዚህ አንድ መጀመሪያ ዲስታንስ አወቅ ነው ሁለተኛ ደግሞ ዲስፕሌስመንት አወቅ አሁን ዲስፕሌስመንት ደግሞ ቬክተር ኳንቲቲ መሆኑ አወቅ ነው ዲስታንስ ደግሞ ስካላር ኳንቲቲ መሆኑ አወቅ ነው ማለት ነው ስለዚህ how far ሄደች ስንት ርቀት ሄደች ነው የምታቀው ወዴት ደግሞ ታቃለ ማለት ነው ስለዚህ ወዴት ስንት ርቀት ሄደች የሚለው አንድ ይሄ ርቀት ብቻ ነው የምታየው እዚህ ግን ስንት ርቀት ወዴት እንደሄደች ዲስፕሌስመንት ሊነቱ ይሄ ነው ዲስፕሌስመንት ዳይሬክሽኑ ይነግራል ዲስታንስ ደግሞ ዳይሬክሽኑ አይነግርህም ማለት ነው ስለዚህ በዚህ ነው እንትን ሊነት የምናረገው ሁለተኛ ደግሞ ምንድነው የምናየው ከዚህ ወደዚህ ለመድረስ ወይም ከዚህ ተነስታ ወደዚህ ለመድረስ how fast ሄደች የሚለው ጥያቄ ደግሞ ይመጣል how fast ማለት በስንት ፍጥነት ነው ወደዚህ የደረሰችው ፍጥነት የነበራት ስንት ነው አሁን how fast የሚለው አንድ ስፒድ አወቅ ማለት ነው ስፒድ አወቅ ማለት ነው how fast የሚለው ነገር ስለዚህ how fast ሄደች የሚለው ነገር for example እቺ 10 ሜትር ወደዚህ ለመድረስ 2 ሰከንድ ነው የፈጀባት እንበል ኦኬ በ2 ሰከንድ ሄደች t is equal to 2 ሰከንድ አለ ስለዚህ ስፒድ ደግሞ ለ10 ሜትር በ2 ሰከንድ ለመድረስ ስንት ፍጥነት ነበራት የሚለው ነገር ስለዚህ ምንድነው የምታደርገው ስፒድ ብለን 10 ሜትር በ2 ሰከንድ ማለት ነው እንደደረሰች ይነግረናል ማለት ነው ስለዚህ የዚች ባክስ ፍጥነት የነበራት ፍጥነት 10 ሜትር በ2 ሰከንድ እንደሄደች እናቃለን ማለት ነው ስለዚህ ስፒድ አንድ ምን ይነግረናል ወዴት እንደሄደች ፍጥነቷ አይነግረንም ግን ፍጥነት እንደነበራት ይነግረናል ስለዚህ ምን ማለት ነው ስካላር ኳንቲቲ ነው ማለት ነው ስፒድ አሁን ስካላር ኳንቲቲ ነው ማለት ነው ስለዚህ አንድ ስፒድ ስንት እንደሄደች ፍጥነት ስንት እንደነበራት አወቅን ሁለተኛ ደግሞ ከዚህ ወደዚህ ልትደርስ ከዚህ ወደዚህ ያለ ፍጥነት ስንት መሆኑን አወቅ ነው ማለት ስለዚህ 10/2 ማለት ደግሞ 5 ሜትር per second ማለት ነው per 1 second ወይም ደግሞ per second ሄደች እቺ ማለት ነው ስለዚህ ስፒድ አወቅን ማለት ነው ወደዚህ ስንመጣ ደግሞ ወደ ቬክተር ኳንቲቲ ስንመጣ ደግሞ እቺ 10 ሜትር በ2 ሰከንድ እዚህ ለመድረስ ወደ ራይት ሳይድ ሄደችው ማለት ነው ምን ታቃለ ማለት ነው ቬሎሲቲ ስለዚህ ምንድነው ያወቅነው እዚህ ደግሞ ይሄ ኢ ነው ቬሎሲቲ ኦኬ ቬሎሲቲ ደግሞ ወደ ራይት ስንት እንደሄደች 10 ሜትር per second ወደ ራይት ስንት ፍጥነት እንደነበራት ወደ ራይት ለመሄድ ስንት ፍጥነት እንደነበራት ያው እናቃለን ማለት ነው ስለዚህ ወደ ራይት የሚለው ነገር ቬሎሲቲ እንዳወቅ ነው ማለት ነው 10 ሜትር per 2 second to the right ማለት ነው አሁን ራይት ይሄ ቬክተር ኳንቲቲ የሚያረው ወይም ደግሞ ቬሎሲቲ የሚለው ነገር ወደ ራይት የሚለው ነገር ነው ቬሎሲቲ የሚያደርገው ያለ ስፒድ ለመሆን አይችልም ምክንያቱም to the right የሚል ስላለ ዳይሬክሽን ስለሚነግረን ያለ ቬክተር ኳንቲቲ ስለሆነ ቬሎሲቲ ይባላል ማለት ነው